በጣም አንድ ቀን አብረው እንዲተኙ ይጠይቃታል ባለቤቱ። እምቢ አለችው። ወንድ ልጅ ደግሞ አስቸጋሪ ነው አይደል? እዚህ ላይ እንደ እናቴ ጀርባ ሁኝብኝ አልፈልግሽም ማለት እንደ እናቴ ጀርባ እናቱ ለሱ ሐራም ናት፣ ሐራሜ ነሽ አላት። ተቆጣ። ወደ ረሱል መጣች፣ ወደ ታላቁ አስተማሪ፣ ወደ ታላቁ ሽማግሌ መጣች። የአላህ መልእክተኛ ወይስ እኮ ፊቱን አዞረብኝ እንደ እናቴ ጀርባ ሁኝብኝ አለኝ አለቻቸው። ከዛም አቤቱታዋን አሁንም ቀጠለች። የአላህ መልእክተኛ እኔ እኮ እሱ ዘንድ ልጆች አሉ፣ እሱ ጋር ባደርጋቸው ዳዑ ይጠፋሉ፣ አይንከባከባቸውም። ወኢን ضممتهم ኢለይ ወደ እኔ ባስጠጋቸው ጃዑ ይራባሉ፣ እኔ ማበላቸው የለኝም። ምን ትላለህ የአላህ መልእክተኛ? ረሱል ምን አሉ? እኔ የሚመስለኝ ተፈተሻለሁ አሏት። የአላህ መልእክተኛ አፍና ሸባቢ ወጣትነቴን ተጠቅሞ ወነሰርቱ ለሁ ማ ፊ በጥኒ ሆዴ ያሉ ልጆችን ዘርግፌ ሰጥቸው እድሜ ሲገፋ ይተወኛል እንዴ? አላህ ሆይ ወደ አንተ አቤቱታዬን አቀርባለሁ። አሽኩ ኢለይክ አቤቱታዋን ለአላህ እያቀረበች ረሱልን ማወያየት ጀመረች። ውይይታቸው የሚከታተለው ታላቁ አላህ መልስ ከሰባቱ ሰማይ በላይ ላከ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ። አላህ በእርግጥ ቀድ ማለት በአረበኛ ሊተሕቂቅ ይመጣል። በእርግጥ ማለት ኢንዲድ አላህ has heard፣ በእርግጥ አላህ ሰምቷል። ደግሞ የሰማው ማንን ነው? አንተ ስታወራት ሰምቻለሁ ነው ያላቸው ለረሱል። ቀድ ሰሚዐ አላህ ቀውለ ለቲ የሷን ድምፅ ንግግሯን ሰምቻለሁ አለ አላህ። አወረደና ቁርአን አቤቱታሽን ተቀብያለሁ፣ በዛ ሰው ላይ እርምጃ እንዲወሰድ አንቀጾችን አወረደ። እናታችን አይሻ ረዲየላሁ ዐንሃ ቡኻሪ ላይ ይህን ክስተት ስትጠቅስ ምን ትላለች? ተባረከ ለዚ ወሲዐ ሰምዑሁ ልአስዋት፣ ድምፆችን ሁላ አዳማጭ የሆነው አላህ እንዴት ረድኢቱ የሰፋ ነው አለች። እኔ ኸውለት መጣ ረሱልን ስታነጋግራቸው በእኔና በእሷ መሃል ቀጭን ግርዶሽ ነው ነበር። ለረሱል አቤቱታ ስታቀርብ አንዳንዱን ቃል እየሰማው አልፎ አልፎ አንዳንድ ቃል ያመልጠኝ ነበር። አላህ ግን ከሰባቱ ሰማይ በላይ ያለው አላህ ቃሏን ሰምቶ ቁርአን አወረደ ትላለች። ዑመር ለወሂብ የሚያወራውን እኔ መስማት እኮ አለብኝ አይደል? እኔ መስማት አልችል ብዬ አላህ ያዳመጠው አላህ ቁርአን አውጆ አወረደ ትላለች እናታችን አይሻ ረዲየላሁ ተዓላ ዐንሃ። ኢዘን ወንድሞቼ ጌታችን ረዳታችን ማን ነው? አላሁ ረቡል ዓለሚን። ልናውቀው ይገባል። ሐቂቃ አላህ ማን? ሲጨንቀን ወደ ማን እንሸሻለን?